አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራሷ ዩቲዩብ ተመልካቾች እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? በእኔ ጋር ሁሉ ሰላም፣ ሁሉ አማን። ለራሷ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እንዲሁም የቅድሞ ቤተሰቦች ቪዲዮውን ላይክ አድርጉ። ዛሬ እንግዲህ በአዲስ ቪዲዮ ከች ብለናል። በአዲስ ቪዲዮ ስንመጣ ምንድን ነው ይዘን የመጣ ነው? እኛ ትክክሎች ምንጊዜም ትክክል ነን አይደል? ለማንኛውም እስኪ ዛሬ የመጣንበትን ዛሬ ሄሉ ምን ይዘው መጡ? ሄሉ ምን ገጠማት? ልዩስ ምን እየሆነች ነው? ልዑልስ ምን እየሆነ ነው? ያንን በትክክል እንመልሳለን ማለት ነው። ወደ ቀጣይ ቪዲዮ እንመለስ። እንግዲህ እየተመለከታችሁ ነው። ዝም ብላችሁ ተመልከቱ። አሁን ልዩ ለያቡ ተቆርቁራ እንዴት ሌላ ቦይ ፍሬንድ ይዘሽ ትመጫለሽ? እንዴት ሌላ ቦይ ፍሬንድ ይዘሽ ትመጫለሽ? እና ግዴታ ተያቡና ከያቡ ህይወት ጋር መኖር አለብሽ። ያቡ ላንቺ ሲል እኔን ትቶኛል። ስለዚህ ከሁለታችንም ውጭ አይሆንም፣ አንደኛችን ከሱ ጋር መሆን አለብን ትላለች። በጣም አሳቢ ነሽ ልዩ። በጣም ታይ ያ የብረት መዝጊያ መሰላማቻችን የሰጣትን አበባ ለመበተን እንዳትሞክሪ። አሁን ልደበድባት ትሞክራለች። ታይ ምን ሆኝ ነው የምትይው? አንቺ ለምን ተውሹ? ልጁትን ያቡን ለምን ተውሹ? ሂጅና ከያቡ ደህነችና ጥፊ ልዩ አንቺ ሄሉ በርቺ እንዴ አንተ ልዑል ገላግል እንጂ የሴት ጸብ እኮ ከባድ ነው። እንዴት አጥፊ መታቻት? ምን ሁኝ ነው የምትያት? ምን ሁኝ ነው እኔ የምላችሁ? እሺ አሁን ሄሉ እንደበደብሻት ምን ሁኝ ነው የምትያት? ልዩ እንዴ አንቺ ያቡን ተፈልግሽው ተያቡ ህይወት ወጥቻለሁ እኔ ከብረት መዝጊያ ተባለ ጆሮ ጌጡ ጋራ ህይወት ጀምሬያለሁ። ስለዚህ አንቺ ያቡ ነፃ ነው፣ ከያቡ ጋር ሂጂና አብረሽ ኑሪ አለችሽ አይደል እንዴ? ምን ሆኝ ነው የምትያት? ባለፈው ከያቡ ህይወት ውጭ እያለሽ ስትጨቃጭቂያን ነበረ። አሁን ተያቡ ህይወት ወጥታ አሁን የራሷ ህይወት ለመኖር ዝግጅት ላይ ነች፣ ወይንም ደግሞ ፍቅር ላይ ነች። አንቺ ቤቷ ድረስ ተልዑል ጋር ሄደሽ ነው ተደብደቢ፣ አብረሽ ካልሆንሽ ግራ ተጋባን እኮ። ምንድን ነው የምትፈልጊው? እስኪ ቪዲዮውን የምንመለከት ይሆናል። እንግዲህ ደበደበቻት፣ ተደባደቡ። በቃሽ ልዩ በቃሽ። ተይ ሄሉ ተይ፣ ተረጋጉ እንጂ ተረጋጉ። አንተ ልዑል አሳርፋት ትለዋለች። ሲፈልገሽ ቀቀላሽ ቢዋል አለችው ልዩ። ማንች ሄሉ ከሱ ጋር መሆን ትችያለሽ፣ ሲፈልገሽ ቀቀላሽ መብላት ትችያለሽ። የኔ ሴታ ሴት ጎበዝ፣ የኔ ኮስታራ፣ እኔ ተመዳም ኩሽና ነው እንዲህ ማበረታታሽ። ተይ ልዩ አሁን የምታደርጊውን ነገር አቁሚ። አብረሽ ከሱ ጋር መኖር ትችያለሽ፣ ፈቅጄልሻለሁ። እኔ የራሴ ህይወት አለኝ። ኮስተር ያለ ንግግር ነው። አንተ ምንድን ነው የምትመለከተው? ምን ሲሆን ነው የምትመለከተው? ሲፋለጡ ተው እንጂ ልዑል ተው። ፍቅር መቼ ይገባዋል አላለችም ያቡን? መጀመሪያ ያንቺን የእሱን ፋይል ዝጉና ከዛ ስለኔ እናወራለን ትላለች። በነገራችን ላይ የሴት ጸብ ታውቁታላችሁ። አንድ አፍታ ሞጨርጨር ከዛ ደግሞ እኮ እንነጋገራለን። የዋሆች እኮ ነን ሴቶች፣ በጣም የዋሆች እኮ ነን። አንተ እንግዲህ ልዩና ሄሉ እንደዚህ ተሞጫጨሩ። ያቡ እኮ ነው የሚያቦጫጭራቸው። ተው ያቡ በቃ ልዩን ያዝና ኑር። በቃ ሄሉ የራሷ ህይወት ጀምሬያለሁ ብላለች። በቃ እኛም ትክክል እናንተም ትክክል። ልዑል ደግሞ እንግዲህ ልዩን ቤቷ ድረስ ሄሉ ቤት ድረስ ይዘህ መተህ ታደባድባለህ። ልገልገል ይባላል እኮ። ተይ አይዞሽ ተይ በቃ እንግዲህ በኋላ ይበቃል እኮ ይባላል። እንዲህ ባህላችንም አይደለም። አንተ ልዑል ምን እንደሆነ እያልክ ነው? እስኪ ደግሞ የሚፈጠረውን አብረን እጅ ለእጅ አይነሳም። ልዩ በጣም ከባድ ነው የሰራሽው ስራ። እጅ አይነሳም። አጨብጭቢላት። አዎ በቤትሽ መታ ስለመታችሽ አጨብጭቢላት ሄሉ። እንዲህ እሱማ መቼ ተገርሞ እናንተ ስትጣሉ መች ገላገላችሁ? እሱ እንዴት ይደበድብሻል? እኛ የት ሄደን ነው እሱ የሚደበድብሽ? በቤት የመታችሁ እየደበደባችሁ የት ሄዳላችሁ?
ያሳቀች በቤት እየመጣችሁ እየደበደባችሁኝ ትሄዳላችሁ። የኔ ምስኪን የኔ ይዋ ሲደበድቡሽማ አትደብደቢ ማሪ። የቤትሽ አታስገቢ፣ የቤትሽ አታስገቢ። እሺ ውዴ። ወይ ጉድ! አንተ ልዑል የሚደባደብ ሰው እየወሰድህ እንዳትደበደብ ይችልች ኋላ በእጃችሁ ሰበብ እንዳኮን ታው ብያለሁ። እንዴ ልጅቷ ምን ሆኝ ነው የምትሏት? የራሷን ህይወት ትኑር የራሷን ህይወት ምን ሆኝ ነው የምትሏት? እኔ በጣም እየተገረምኩ እየተደነቅኩ ነው። እንግዲህ ቀጣይ ደግሞ እነ ትክክል ቀጣይ እስኪ ምን አለ? ኧረ ልዑል ደግሞ እዛ ሄዱ ልብሶቿን በቀይ ሻንጣ ይዞ እያዘጋጀ ነው። ከኔ ጋር መሄድ አለብሽ፣ ከኔ ጋራ መሄድ አለብሽ። የምትሄጂው ደግሞ ያ ጎረምሳ እዚህ ቤት አንቺን እንዳያገኝሽ ነው። እኔ ጋር ተቀምጠሽ ትኖሪያለሽ ነገሮች እስከሚስተካከሉ ድረስ ይላታል። እንደዚህ የሚቻላል እንዴ? እንዴት ልብሶቿን እንዴ ተቆም ሳጥን ውስጥ? ኧረ ጉድ ፈላ እንዴ! እንዴት ነው እንዴ አንተ ልዑል? ጭራሽ ቁም ሳጥኗ ገብተህ በሻንጣ ልብሷን ትሰበስባለህ እንዴ? ቀስ ብለህ አረጋግተህ ሄሉዬ፣ እንዴ አብረን መሄድ አለብን። ብቻሽን እንዳንቺ ጥሩ አይደለም፣ ነገሮች ይስተካከሉ ነው የሚባለው ጓደኝነት። እንዴ ትሄጃለሽ ብሎ ማባረር ተወዲህ እንደ ህፃን ልጅ ውሽር አይባልም። ምክንያቱም ቀስ አድርገህ መክረህ እኔ ቤት ሄደሽ ስትረጋጊ ትመጫለሽ ነው የሚባለው። እሺ እንደዚህ ተቁም ሳጥኗ ልብሶቿን የምንለብሳቸውን የማንለብሳቸውን ሳታውቅ ወስደው ሙጀር ከዚህ ይሽሽ ካልሄዱ ነው እንዴ? አንተ ለማንኛው ወግና ነው ለያቡ ባለፈው ደዛ ሲቆጣ ለነበረው ያቡ እሺ ኢትስ ኦኬ። አይ እንግሊዘኛ ደግሞ እኮ እየተማርኩ ነው። ኢትስ ኦኬ ተስማማችሁ እና ታዲያ ምን ይጠበስ? እንዴት ነው የምትለው አሁን? ለማንኛውም እነ ትክክል ኮመንት ላይ ያስቀምጡ። በሌላ ቪዲዮ እንገናኝ። እወዳችኋለሁ። ጉድ